ሁላችሁም ስለ ቻይና ስታስቡ ብዙ ነገሮች በአእምሯችሁ ሊመጣ ይችላል። አንዳንዶች ቻይና ስላላት የኢንፍራስትራክቸሮች ብዛት፣ አንዳንዶች ደግሞ ቻይና ስላላት የኢኮኖሚ ጥንካሬና ሌሎችም ብዙ ነገሮች በአእምሯችሁ ሊመጣ ይችላል። አዎ ቻይና እንደሚታወቀው አስደማሚ ሀገር ነች፣ ወይም ደግሞ በጥንካሬ ወይም ደግሞ በስራ ብዙ ነገሮችን መለወጥ የቻለች ሀገር ነች። በተለይ ደግሞ ባለፉት 40 ዓመታት ቻይና የሰራችው ነገር በጣም የሚደንቅ ነገር ነው። ድሃ ነበረች፣ ያን ድህነት አስወግዳ ዛሬ ዓለምን መቆጣጠር የሚያስችል የኢኮኖሚ ደረጃ ላይ ደርሳለች። ግን እንዴት? ይህ አይዲያ ቱ ሪያሊቲ ሀሳብ ወደ እውነት ዩቱብ ቻናላችን ነው። ዛሬ ቻይና ገብተናል፣ ቻይና እንመረምራለን። ስለዚህ ይህን የዩቱብ ቻናል ሁሌም ሰብስክራይብ ማድረጋችሁን እንዳረሱ። ሰብስክራይብ በማድረጋችሁ ብዙ የሚለቀቁ ቪዲዮዎች ቶሎ ይደርሷችኋል ማለት ነው። እንደሚታወቀው ከ1978 እንደ ዩሮፓውያን አቆጣጠር በፊት ቻይና ማለት ድሃ ነች። ምናልባት ድህነቷ ከአንድ የአፍሪካ ሀገሮች ቢስተካከል እንጂ ብዙም ለውጥ የነበረ ወይም ደግሞ ከአንዳንድ አፍሪካ ሀገሮች እኩል ነበር። አስቡት እስቲ 80% የሚሆነው ህዝቧ በድህነት የሚኖር ነበረ። ትልልቅ መንገዶች አልነበሯትም። ትልልቅ የባቡር ስቴሽኖች ወይም የባቡር ጣቢያዎች አልነበሩም። ኢኮኖሚያ ደካማ ነበር። ቴክኖሎጂ አሁን የምናውቃቸው ቴክኖሎጂዎች በብዛት አልነበሯት። እንደው አሁን ላይ ግን አስቡት እስቲ ቻይና ማለት ቀደም ብዬ እንደተናገርኩ ትልልቅ መንገዶች ያሏት፣ ትልልቅ ድልድዮች የገነባች፣ እንደገና ትልቅ ግድቦች፣ በተለይ ደግሞ ስሪጎርጅስ የሚባለው ትልቁ የዓለማችን ግድብ ራሱ እዛ የሚገኝባት ትልቅ ከተሞች ያሏት አገር ሆናለች። ይህ የሆነው እንዳልኳችሁ ኦልሞስት በ40 ወይም በ45 ዓመት ሂደት ውስጥ ነው። ቻይና ነበራት እውነት ወይም ደግሞ አይዲያ ወይም ደግሞ ሀሳብ ምን ነበር? ዛሬ ላይ ደግሞ እንዴት እነዛን ነገሮች በሂደት አሳልፋ ዛሬ ወዳለችበት ትልቅ የኢኮኖሚ ደረጃ ልትሻገር ቻለች? እንመረምረዋለን። ስለዚህ እንደኔ መሆን ያለበት ጥያቄ ቻይና ምን ገነባች፣ ቻይና ምን ሰራች፣ ቻይና ምን አከናወነች ሳይሆን ቻይና እነዚህን ነገሮች እንዴትና በምን መልኩ ሰራች ወይም ደግሞ ተገበረች የሚለው ይሆናል ብዬ አስባለሁ። እንዴት የሚለው ጥያቄ በአእምሯችሁ አቆዩት። ይህ ቻናል አንድ የሚያምነው ነገር አለ። እሱም ስኬት ወይም ደግሞ አንዳንድ የሚመጡ ለውጦች ሁሉ ሂደት ናቸው ብሎ ያልፋል፣ ያምናል። ይህም ሂደት የሚጀምረው ከትንሽ ነገር ነው። ያም ትንሽ ነገር ሀሳብ ወይም ደግሞ አይዲያ ነው። ከዛም በኋላ ያ ነገር እያደገ እየጎለበተ ይመጣና ትልልቅ ነገሮች፣ መልካም የሚባሉ ነገሮች ወይም ደግሞ ትልልቅ ለውጦችን የኢኮኖሚ ሊሆን ይችላል፣ የማህበራዊ ሊሆን ይችላል፣ በሌሎችም መስኮች እነዛን ነገሮች መፍጠር ይችላል። እስቲ ቻይና እንመረምር። ቻይና እንያት። ቻይና የነበራት እውነት ምንድን ነው? ቻይና የነበራት ሚስጥርስ ምንድን ነው? እንመለከተዋለን። ከ1998 ዓመተ ምህረት በፊት እንደ አውሮፓውያን አቆጣጠር ማለት ነው የቻይና ኢኮኖሚ በብዙ መልኩ የተገደበ ነበር። አንደኛ የቻይና ኢኮኖሚ ድፍን የሚባል ወይም ዝግ የነበረ ኢኮኖሚ ነው። ለምዕራባውያን ወይም ደግሞ ለተቀሩት ዓለማት ክፍት ነበር። ኢንቨስተሮች እየገቡ ኢንቨስት ማድረግ አይችሉም። እንደገና ደግሞ ሌሎች እነሱም የቻይናን ባለሀብቶች ወደ ሌላ ሀገር እየሄዱ ኢንቨስት አያደርጉም ነበር። በጠቅላላ ድፍን ነበር። ይህም የሆነበት ዋነኛው ምክንያት የምትከተለው የኢኮኖሚ ፖሊሲ ነው። አብዛኛው ሶሻሊዝም ስለነበር ሴንትራል የሆነ የኢኮኖሚ ሲስተም ነበር። ፍሪ ማርኬት በብዙ አልነበር። በዛም ምክንያት የተገደበ ነበር። ከዛም በዛም የተነሳ እና በሌሎች ምክንያቶች የምታመርተው ምርት አንዳሁኑ ወደ ተቀሩት ዓለማት ዲስትሪቢዩት ማድረግ ወይም ደግሞ ኤክስፖርት ማድረግ አይደለም ለራሷ እንኳን ህዝቦቿ መመገብ አይችልም ነበር። በዚህም የተነሳ ብዙ ጊዜ በድርቅ እንደምትጠቃ መረጃዎች ወይም ደግሞ ዳታዎች ያሳያሉ። በድርቅ ትጠቃ ነበረ። ኢኮኖሚያ ደካማ በመሆኑ በምግብ ደግሞ ራሷን ባለመቻሏ ማለት ነው። እዛ ጊዜ አብዛኛው የቻይና ነዋሪ ወይም ደግሞ አብዛኛው የቻይና ህዝብ ገበሬ ነበረ። ግን ገበሬም ሆኖ ህዝቡን ራሱን መመገብ አልቻልም ነበር። ምክንያቱም በዛ ሰዓት ሲስተም አልነበረም። ኢንዱስትሪ በጣም ደካማ ነበረ። ኢኖቬሽን ፈጠራ የሚባለው ነገር ኦልሞስት በዛ ሰዓት አልነበረም። ቀደም እንዳልኩት የቻይና ህዝብ አንሰው አይደለም በቁጥር በጣም ብዙ ህዝብ ነው። እንደሚታወቀው 1.4 ቢሊዮን ሰምቲንግ አካባቢ ነው። አሁን ህንድ በልጣታለች መሰለኝ። ቀጥሎ ሁለተኛዋ የዓለማችን ትልቅ ህዝብ ያላት ሀገር ነው በቢሊዮን የሚቆጠር። ስለዚህ ህዝብ አይደለም፣ ቺፕ ማንፓወር አይደለም የጎደላት፣ ግን ሲስተም ነበር ያጣችው ማለት ነው። ወይም ደግሞ ጋይድ የሚያረጋት አንድ መሪ ወይም ደግሞ የሚመራት ሰው ነበር ያጣችው በዛ ሰዓት ማለት ነው። ከዛም በኋላ ግን ልክ 1978 ዓመተ ምህረት በኋላ ግን አንድ ጥያቄ መሪዎቿ ማንሳት ጀመሩ። ወይም የሚታይ ነገር ነበር። ድሃ ናቸው ወይም ደግሞ የሚበሉት ነገር አላገኙም። አብዛኛው ህዝባቸው በድህነት ነው የሚኖረው። ግን ለምንድን ነው ያ ድህነት የተፈጠረው? ምንድን ነው ሴክሬት ወይም ደግሞ ምክንያቱም ብለው መመርመር ጀመሩ። እና ከነዛ መርማሪዎች ደግሞ እዛ ጊዜ ከነበሩት መሪዎች መካከል ደግሞ የአንድ ሰው ስም በትልቁ ይነሳል። ሁሌም ሲነሳ ይኖራል። ይህ ሰው በጣም
ትልቅ ክብር አለው፣ በተለይ ደግሞ በቻይናውያን ዘንድ ማለት ነው። እንደውም አንዳንዶች ምን ይሉታል አርኪቴክቸር ኦፍ ሞደርን ቻይና በመባል ይታወቃል። ወይም ደግሞ አሁን የምናያት ሞደርን ቻይና አርኪቴክቸር ወይም ደግሞ ፈጣሪ ወይም ደግሞ አናጺዋ ያነጻት እሱ ነው ብለው ያስባሉ። ይህ ሰውዬ ዲንግ ዦኦፒንግ ይባላል። ዲንግ ዦኦፒንግ ቀላል መሪ አይደለም፣ ወይም ደግሞ ዝም ብለን ፕሬዚዳንት ወይም ፕራይም ሚኒስትር ምንለው አይደለም። ፓራማውንት ሊደር ነው የሚለው ፓራማውንት ሊደር ኦፍ ፒፕል ሪፐብሊክ ኦፍ ቻይና ነው ብለው የሚጠቅሱት እና ፓራማውንት ማለት ትልቅ ፓወር ነበረው ማለት ነው በቻይና ከ1978 ዓ ም ጀምሮ እስከ 1989 ዓ ም ድረስ ቻይናን መምራት ችሎ ነበር ማለት ትልቅ ሀሳብ ነበረው። ይህም ሀሳቡ ቻይናን መለወጥ እንደሚቻል፣ ህዝቦቿን የተሻለ ኑሮ እንዲኖሩ ማድረግ እንደሚቻል፣ ከተቀረው ዓለም ጋር ተፎካክሮ መብለጥ እንደሚቻል ያምን ነበር። ያንን ሀሳቡን ነው በጠቅላላ አውርዶ ለህዝቡ ማሰራጨት የቻለው ማለት ነው። ሀሳብ ብቻውን ምንም ትርጉም የለውም። እንደምታውቁት ሀሳብ ወዴት መቀየር አለበት? ሀሳቡን የሚቀበሉ ሰዎች ያስፈልጋሉ። እንደገና ሀሳቡን ደግሞ ለተቀሩ ሰዎች ማሰራጨት ወይም ማስተላለፍ በራሱ ትልቅ ጉልበትና ኃይል ይጠይቃል። ስለዚህ ይህ ሰውዬ እንደው ምን ይል ነበር? አንድ አይዲዮሎጂ ነበረው። በእንግሊዝኛ ሲባል ቀለል ይላል። ጀስት ፎርጌት አባውት አይዲዮሎጂ። አይዲዮሎጂ ማለት ጀስት ርዕዮተ ዓለም እንደማለት ነው። ጀስት ፎከስ ኦን ሪያሊቲ። አይዲዮሎጂውን ትታችሁት፣ ፕሮሰሱን ትታችሁት ሪያሊቲ ሪዛልቱ ላይ ብቻ ፎከስ አድርጉ ይላል። ወይም ደግሞ ውጤቱ ላይ። ውጤት ማለት ምንድን ነው? ምንም ሊሆን ይችላል ማለት ነው። ቻይና ፍሪ ማርኬት ተከተለች ሶሻሊዝም ሆነች ወይም ደግሞ ሴንትራል የሆነ የኢኮኖሚ ሲስተም ኖራት ወይም በሌላ መልኩ ይሁን ዋቴቨር ዘ ኬዝ ቻይና ግን ማደግ አለባት ብሎ ያምናል። ማደግ አለባት ሳይሆን ህዝቦቿ ማብላት አለባቸው፣ በኢኮኖሚ ጠንካራ መሆን አለባት፣ ኢኖቬሽን መስፋፋት አለበት፣ ቴክኖሎጂ መስፋፋት ዋቴቨር ሁሉንም ነገሮች ሊኖሯት ይገባል ብሎ ያምን ነበር ማለት ነው። ርዕዮተ ዓለሙን ትተውት ማለት ነው። ግን ይህ ማለት ቀላል ማለት አይደለም። ይህ ሰውዬ ትልቅ ነበር ሀሳቡ። ስለዚህ ቻይና ከዌስተርን ወይም ደግሞ ከምዕራባውያን ወይም ደግሞ ከአሜሪካና ከኢሮፕ ኮፒ አላረገችም። እንደምታውቁት የራሷን ነገር ነው የተከተለችው። ሶሻሊዝም ሙሉ ለሙሉ ሪጀክት አላረገችም። ድሃ ያደረገኝ ሶሻሊዝም ነው፣ ሶ ፎርጌት አባውት ዘ ሶሻሊዝም ጀስት ፎከስ ኦን ዘ ካፒታሊዝም በሚል አይነት መርህም አይደለም የተከተለችው። ምክንያቱም እሱም እንደማያዋጣት ጠንቅቃ ታውቃለች። ስለዚህ ቻይና የራሷን መንገድ ነው የተከተለችው። ዳትስ ሜክስ ቻይና ዩኒክ ማለት ነው። ቻይናን ዩኒክ የሚያደርጋት ይህ ነው ብዬ አስባለሁ። የራሷን መንገድ ተከተለች፣ በራሷ መንገድ ለውጦችን ማምጣት ቻለች ማለት ነው። ለዚህም ደግሞ ይህ መሪ ዲንግ ዦኦፒንግ ትልቅ ሚና ነበረው። በመጀመሪያ ደረጃ ቻይናዎች መስራት አለብን ብለው ያሰቡት ግብርና ላይ ነው። እንደሚታወቀው የተራበ ማህበረሰብ ምንም አይነት ለውጦችን መቀበል አይችልም። ስለዚህ ይህ መሪ በዋነኝነት ያሰበው በከራብ ራሳችንን ማላቀቅ አለብን ወይም ደግሞ በምግብ ራሳችንን መቻል አለብን ማለት ነው። ትልቅ ሀሳብ ነው ብዬ አስባለሁ። በምግብ ራስ መቻል ትልቅ ነገር ነው። ከዛ በኋላ ሌሎች መትረፍ የሚቻሉ ካልሆነ ግን ያስቸግራል። ቀደም እንደተነገረው ደግሞ የተራበ ማህበረሰብ ደግሞ የራቡ ማህበረሰብ የተሻለ ነገር ማሰብ አይችልም። ስለ እድገት ወይም ስለ ለውጥ ወይም ደግሞ ነገ ተነገ ወዲያ ከተወሰኑ ከ10 ከ20 ዓመታት በኋላ ስለሚፈጠረው ነገር አሉ የሚያስቡ ዛሬ ስለ መብላት ነው። በዛም የተነሳ ነው ቻይና በዛ ወቅት በምግብ ራሷን ለመቻል ብዙ ፖሊሲዎች ቀርጻ መንቀሳቀስ የቻለችው። በዛ ጊዜ አብዛኛው ሰው ገበሬ ነበር። ገበሬዎቹ ራሳቸውን እንዲችሉ አደረገች። ብዙ መሬቶች ኢንዱስትሪዎች ተደረጉ። ምርቶች እንዲሰፉ በጣም ብዙ ምርት እንዲስፋፋ አደረገች። በዛም የተነሳ በዛ ጊዜ በብዛት ይጠቀስ የነበረውን የምግብ እጥረት በቻይና ማስወገድ ችላለች፣ በተወሰነ መልኩ ማለት ነው። በሂደት እነዛ ነገሮች እየተቀረፈ መጥቷል። ግን በዛ ሰዓት ብዙ ለውጦችን አምጥታለች። ሰው በምግብ ራሱን መቻል ችሏል ማለት ነው። ያ ትልቅ ሀሳብ ነው፣ በምግብ ራስን መቻል። ከዛ ደግሞ ሌላ መለወጥ የፈለገችው ምንድን ነው? ለተቀረው ማህበረሰብ ቅድም እንዳልኩት ክድን ያለች ነበረች። ለተቀረው ማህበረሰብ ክፍት ማድረግ እንዳለባት አሰበች። ክፍት ሲባል ስማርት በሆነ ወይም መሆን አለበት። ጀስት ክፍት ሲባል ሁሉ ነገር ከገባ ያው ችግር ይፈጠራል እንደምታውቁት ማለት ነው። የምዕራባውያን ተጽዕኖ ሙሉ ለሙሉ ከገባ ኤቭሪቲንግ ነው። ፖሊሲ ይቀርጻሉ፣ ህዝቡን እናስተዳድራሉ፣ ዲሞክራሲ ብላብላ ኤቭሪቲንግ። ስለዚህ ያ ነገር ኮንትሮል መደረግ አለበት ብላ ታምናለች። ስለዚህ በዛም የተነሳ ስማርት በሆነ መልኩ ነው ይህንን የምዕራባውያንን ቴክኖሎጂ የምዕራባውያን ኢኖቬሽን ብዙ ነገሮችን ወደ ሀገሯ እንዲገቡ ያደረገችው። ይህም አንድ ያደረገችው ነገር ምንድን ነው? አንድ ነገር አድርጋለች። እሱም ስፔሻል ኢኮኖሚ ዞን መፍጠር ነው። ስፔሻል ኢኮኖሚ ዞን መፍጠር ማለት የተወሰኑ አካባቢዎችን፣ ከተሞችን ወይም ደግሞ ቦታዎችን ስፔሻል የሆነ ኢኮኖሚ ዞን እንዲኖራቸው አድርጋለች። ይህም በማድረጓ ምንድን ነው እዛ አካባቢ በቃ ሞርለስ ካፒታሊዝም የሆነ ሲስተም እንዲከተሉ አደረገች። ከታክስ አብዛኛው ኢንቨስተሮች ነፃ እንዲሆኑ አደረገች። ኤክስፖርት እንዲደረግ ኢምፖርት እንዲደረግ ተደረገ። የውጭ ባለሀብቶች እንዲገቡ ኢንቨስት እንዲደረጉ ተደረገ። ይሄ የተወሰኑ ኢኮኖሚ ዞኖች ላይ ብቻ ነው ማለት ነው። ስለዚህ ምንድነው ዓላማዋ? እነዛ ላይ የውጭ ባለሀብቶች ከገቡ ምዕራባውያን ከገቡ
ምን ማድረግ ይችላሉ ማለት ነው? ኢንቨስት ማድረግ ይችላሉ። ስለዚህ ድርጅቶችን መክፈት ይችላሉ። ድርጅቶቹ ደግሞ የሚሰሩት ሰዎች የራሷ ዜጎች ቻይኖች ናቸው። ስለዚህ እነዛ ቻይኖች ከነዛ ሰዎች ብዙ ነገሮች መማር ይችላሉ። ያን ተመርጉዞ ደግሞ ነገ ተነገ ወዲያ የራሳቸውን ድርጅት መክፈት ይችላሉ ማለት ነው። ኦል አባውት ኢት ፕሪንሲፕሉ ይህ ነበር። ለዚህም ደግሞ ተጠቃሽ የሆነችው ሺጂን የምትባል አንድ ከተማ ነች። ይህቺ ከተማ ቀላል ከተማ አለችም። አሁን ላይ በጣም ብዙ ህዝብ የሚኖርባት ከተማ ነች። ግን በፊት ላይ ፊሽንግ ቪሌጅ የምትባል በጣም አሳ ማርቢያ የነበረች ወይም ደግሞ አሳ መንደር የነበረች ነች። ዛሬ በኢኮኖሚ በቴክኖሎጂ በጣም በልጽጋ ትልልቅ ህንፃዎች ያሉባት ብዙ ነገሮች የሚከናወንባት ትልቅ የቴክኖሎጂ ተቋም ተብላ ልትጠራ የቻለችው እቺ ከተማ ነች። እቺ ከተማ አንድ ከዚህ ከስፔሻል ኢኮኖሚ ዞን ከሚባሉ ከተሞች ውስጥ አንዷ ነች። ምክንያቱም የውጭ ኢንቨስተሮች ገቡ፣ ብዙ ነገር ኢንቨስት አደረጉ፣ በቴክኖሎጂ አብለጸጉ። ያቺ ከተማ እና ሌሎችም መሰል ሲቲዎች ማለት በዛም የተነሳ የምዕራባውያንን ኢኮኖሚ የምዕራባውያን ፈጠራ የሌሎችን ፈጠራ የሌሎች ቴክኖሎጂ ወደ ሀገሯ ማስገባት ችላለች ማለት ይህ በጣም ትልቅ እርምጃ ነበር። ሌላኛው ያው ሁላችንም የምንረዳው ያለው ነገር የኢንፍራስትራክቸር ላይ ወይም ደግሞ መሰረተ ልማትን መገንባት ላይ ያላት ቁርጠኝነት ነበርና መሰረተ ልማት ወይም ደግሞ ኢንፍራስትራክቸር የሚባለው ነገር ሌጀር ወይም ደግሞ ቅንጦት አይደለም ብለን የምታስቡ አንዳንዶች ቅንጦት ናቸው። መጀመሪያ እንብላና ከዛ በኋላ መንገዶችን እንሰራለን ወይ ደግሞ ከዛ በኋላ ሬልዌይ እንሰራለን፣ ባቡሮችን እንሰራለን ወይም ደግሞ ፓወር ስቴሽኖችን ደግሞ ከፍተኛ የኃይል ማመንጫዎችን እንሰራለን እንገነባለን ብለው ያስባሉ። ቻይና ግን እንደዛ አልነበረም እያሰቡ ያሉት ምንድን ነው? ኢንፍራስትራክቸር መጀመሪያ መሰራት አለበት። ከገጠር የሚመረተው ምርት ወደ ከተማ መግባት አለበት። ሰዎች መንቀሳቀስ አለባቸው። ሙቭመንት መኖር አለበት። በዛ ሂደት ውስጥ ብዙ ነገሮች መቅረፍ ይቻላል ብላ አስባለች። በዛም ምክንያት ሳታርግ ገና እዛ ጊዜ ከዛሬ 40 ዓመት ወይም ደግሞ ከዛሬ 30 ዓመት በፊት ነው ትልልቅ የሚባሉትን መንገዶች መስራትና ግንባታዎችን ደግሞ የጀመረችው ማለት በዛም የተነሳ ብዙ ግንባታዎችን ሰርታለች። ስለዚህ የትራንስፖርት ኮስት ቀንሳለች፣ የኮንስትራክሽን ኮስት ቀንሳለች። ያው ኢንፍሌሽኑ የምታውቁት ነው ኮንስትራክሽን ላይ ያለው እንደገና ቢዝነስ ላይ ያሉትን ደግሞ ሪስኮች። እነዚህ ባለሀብቶች ወደ ሀገሯ ሲገቡ ብዙ ነገሮች ይፈልጋሉ። የተደራጀ መብራት ይፈልጋሉ፣ ኢንተርኔት ይፈልጋሉ፣ ሌሎች ብዙ ነገሮች ይፈልጋሉ። ምክንያቱም ሲዩቴብል የሆነ ኢንቫይሮንመንት መፍጠር ካልተቻለ በፍጹም ታም እነዛ ባለሀብቶች መጥተው ኢንቨስት ማድረግ አይፈልጉም። ይህ ደግሞ ሀቅ። በዛም የተነሳ ምቹ ነገር መፍጠር ነው። እነዚህ ኢንፍራስትራክቸሮች በተሟላ መልኩ መዘርጋት ያስፈልጋል። ከዛም በኋላ ምን አደረገች? ፍልሰት ማድረግ ጀመረች። በጣም ከተማ የሚኖሩት በጣም ትንሽ ነበረ። በጣም ይገርማቸዋል። አሁን ቤጂንግ ላይ ቤጂንግ ማለት በጣም የተጨናነቀች ከተማ ነች። የዓለማችን በጣም የተጨናነቀች ከተማ ነች። አንዷ የተጨናነቀች እና አሁን ላይ ቤጂንግ መኖር በራሱ ሀብታም ያሰኛል። መኖር በራሱ ማለት ነው። ሌላውን ትታችሁት መኖር በራሱ ቤጂንግ ላይ ማለት ነው። ግን ከጥቂት ዓመታት በፊት ቤጂንግ እንደዚህ ብዙ ህዝብ አልነበራትም። ስለዚህ በዛም የተነሳ ቻይና በዛ ጊዜ ምንድን ነው ያደረገችው? ቺፕ የሆነ ማንፓወር ለማግኘት ማለት ነው። ምዕራባውያን ሲገቡ ወይም ደግሞ ባለሀብቶች ሲገቡ ሰው ማግኘት አለባቸው የሚሰራላቸው ቺፕ ወይም ደግሞ ቀነስ ባለ ዋጋ ማለት ነው። ያም አንድ እነሱን የመሳቢያ መንገድ ስለነበር ማግኘት አለባቸው። ያም ለማድረግ ምንድን ነው ከገጠር ወደ ከተማ ፍልሰት አድርጋለች። ቢያንስ ወደ 600 ሚሊዮን ህዝብ ማይግሬት አድርጓል፣ ደግሞ ፈልሷል ተብሎ ይታሰባል። በጣም ብዙ ህዝብ ነው። ይህ ኮንትሮል የሆነ ነው፣ ምክንያቱም የተጠና ህዝብ ነው። ያ ህዝብ መጥቶ ምንድን ነው የሚሰራው የሚባል ኤቭሪቲንግ ኢዝ ፕላንድ ነው። ፕላን ስላደረጉት ነው። ለምሳሌ አፍሪካ ሀገሮች ብዙ እንደዚህ አይነት ነገሮች ፍሰቶች ይኖራል። እነዛ ፍሰቶች የተጠኑ አይደል። ማንም ሰው እየተነሳ ዝም ብሎ ወደ ከተማ ይመጣል፣ ከተማ ስራ ይፈልጋል፣ ስራ አያገኝም። ግን መንግስት በራሱ ፖሊሲ ቀርጾ ህዝቡን ወደ ከተማ ያፈለሰው ማለት በዛም የተነሳ ከተማውን ማዘመን ችሏል ማለት ነው። ብዙ የሚሰራ ሰው ተገኘ፣ ድርጅቶች ሳይቸገሩ ሰሩ። ትንሽ የሚያወጡት ኮስት ትንሽ ነው። በዛ የተነሳ በሂደት ከተማዋ ማደግና መበልጸግ ጀመረች ማለት። ስለዚህ እዛ ሰፕለስ ወይም ደግሞ በጣም ሪደንደንስ የነበረው ሰው ገጠር ላይ ማለት ነው ምርት ለማምረት በጣም የተወሰነ ሰው የሚያስፈልገው ኦልሬዲ ሲስተሙን ከዘረጉት ማለት ግብርና ሲስተሙን ከዘረጉት። ስለዚህ ወደዚህ ስላመጡ እዛ የነበረው የማይሰራው ሰው ተቀየረ፣ ወደ ከተማ መጥቶ መስራት ቻለ ማለት ነው። ይህም በጣም ትልቅ ተቋም ትልቅ እርምጃ ነው በቻይናውያን የተወሰደና በዛ ጊዜ ትልቅ እምርታ ያመጣ እርምጃ ነው። በመቀጠልም ቻይናዎች ምንድነው ያደረጉት? እነዚህ የትምህርትና ቴክኖሎጂ ላይ በተለይ ደግሞ ምህንድስና ላይ በጣም ኢንቨስት አድርገዋል። ይህ ደግሞ ኢንቨስትመንት ቀላል አይደለም። ምንድነው የሚሉት? እንደው ምን መርህ አይነት ነበራቸው? ኢንጂነሮች ወይም ደግሞ መሐንዲሶች የሌሏት ሀገር ሁሌም ቴክኖሎጂ ኢምፖርት ነው የምታደርገው፣ ወደ ሀገሯ ታመጣለች። ያ ደግሞ ኮስቲ ነው፣ እንደገና ደግሞ ተአማኒነት የሌለው ኢንቨስትመንት ነው ብሎ ነው የሚያስቡት። ስለዚህ ሰዎች ወይም ደግሞ ዜጎቻቸው እንዲማሩ ነው ያደረገችው እና በዛም የተነሳ እንደውም ቻይና በአሁኑ ሰዓት አይ ቲንክ ከህንድ ጋር መሰለኝ ከህንድ ጋር ነው ተመሳሳይ አይነት ቁጥር ያላቸውና በአመት ወደ 1.5 ሚሊዮን መሐንዲሶች ይመረቁባታል በአንድ አመት ብቻ ማለት ነው። እነዚህ መሐንዲሶች የሚመረጡት ኦልሞስት ከ3000 በላይ ዩኒቨርሲቲዎች አሉ ተብሎ ይታሰባል ቻይና ውስጥ እና ከነዚህ ዩኒቨርሲቲዎች
1.5 ሚሊዮን መሐንዲሶች በየዓመቱ ታስመርቃለች። ይህ በጣም ትልቅ ዳታ ነው። በዛም የተነሳ ብዙ የተማሩ መሐንዲሶች መፍጠር ችላለች ማለት ነው። በዛም የተነሳ በቀላሉ የምዕራባውያን ቴክኖሎጂዎችን ግራስፕ በማድረግ ምናልባት ኮፒ በማድረግም ሊሆን ይችላል። እንደገና የራሳቸውን ኢምፕሩቭመንት በማድረግ እዛ ላይ መስራት ብዙ አይነት ነገሮች ማድረግ ይችላል። ምክንያቱም ኦልሬዲ እነዚህ ዜጎች የተማሩ ናቸው። የተማሩ ናቸው ማለት እንዴት መጠቀም እንዳለባቸው ማሰብ ይችላሉ። ከዛም በዘለል ደግሞ ለሀገራቸው የሆነ ነገር መፍጠር ይችላሉ። በአጠቃላይ እነዚህ ዜጎች ፕሮዳክቲቭ የሆኑ ዜጎች ናቸው ማለት። ስለዚህ ኤዱኬሽን ላይና ትምህርት ላይና ምህንድስና ላይ ከፍተኛ ኢንቨስትመንት ነው ያደረገችው ቻይና ማለት። ይህም በመሆኑ ዛሬ ላይ ያለችበትን ደረጃ ሁላችን የምናውቀው ነው። ከራሱ አልፎ ወደ ላይ የተቀሩት አለማት በተለይ ደግሞ ወደ አፍሪካ ሀገሮች ብዙ መሐንዲሶችን ስትልክና ብዙ ስራዎችን ኢንፍራስትራክቸር ላይ፣ መንገድ ላይ፣ ህንፃ ላይ ስትሰራ እናስተውላለን። ይህም የመጣው በፊት እዛ ጊዜ የወሰዱት እርምጃ ነው ዛሬ ብዙ መሐንዲሶች እንዲኖራቸው ያረጉት ማለት ነው። በዛም የተነሳ በፊት የምናውቀው በሂደት ምን መጣ ማለት ነው። በፊት ላይ ሜዲን ቻይና ነበር ወይም ደግሞ ቻይና ነው የተሰራው የሚባል ነበር። አንድ ጉድስ ወይም ደግሞ የሆነ ፕሮዳክት ሲመጣ ቻይና ነው የተሰራው ብሎ ይታሰባል። በሂደት ግን ምን አደረጉት? ይህንን ነገር ቀየሩት። ምን አድርገው ነው የቀየሩት? ክሬት ኢን ቻይና። በጣም ልዩነት አላቸው። ሜዲን ቻይና እና ክሬትድ ኢን ቻይና ማለት ልዩነት አላቸው። ሜዲን ቻይና ማለት የትም ቦታ ሊመጣ ይችላል። ዋናው ሮ ማቴሪያሉ ግን የተጋጠመው ቻይና ነው እንደማለት ነው። ክሬትድ ሲባል ግን የተሰራው ኢኖቬሽኑ ፈጠራው ራሱ ያለው የት ነው? ቻይና ነው ማለት ነው። ስለዚህ በጊዜ ሂደት ሁሉ ነገር ይህን ቀይረዋል። ለምሳሌ አንድ ስልክን ብንወስድ የተለያዩ ፓርቶች ይኖራቸዋል እና እነዛ ፓርቶች ከተለያዩ ሀገራት ቢመጡ ለምሳሌ አንዱ ፓርት ስክሪኑ ከጃፓን ቢመጣ፣ ሌላው አካል ደግሞ ከኤሮፕ ቢመጣ፣ ሌላው ደግሞ ከሆነ ሀገር ቢመጣ እና ቻይና መጥቶ ቢገጣጠም ማለት ነው ይህ ምርት ሜዲን ቻይና ነው የሚባለው እንጂ ክሬትድ ኢን ቻይና አይባል። ግን አስቡት እስቲ ሁሉ ነገር እዛው ቻይና ቢኖር አንዱ ስቴት ስክሪን ቢያመጣ፣ አንዱ ስቴት ሌላውን ፓርት ቢመጣ፣ አንዱ ስቴት ደግሞ ሌላ ነገር ቢያመጣና ቻይና ቢመረት ፕሮዳክቲቭ ቢሆንና ሪሊዝ ቢደረግ ይህ ነገር ክሬቲቭ ኢን ቻይና ነው የሚሆነው ማለት ነው። ቻይና ነው የተፈጠረው ማለት። ስለዚህ በጊዜ ሂደት እነዚህን ነገሮች መፍጠር ችላለች ማለት። ይህ አንደኛ የቻይና ትልቁ ያረገችው ትልቅ ነገር ነው ማለት ነው። እነዚህ ነገሮች ያረጓቸው ቅድም ባልኳቸው ክሬት እነዚህ ስፔሻል ኢኮኖሚክ ዞን የፈጠሯቸው ካምፓኒዎች ናቸው። ለምሳሌ አሊባባ፣ ሁዋዌን ብታዩ እነዚህ ትልልቅ ጃይንት የሆኑ በፕራይቬት የሚንቀሳቀሱ ናቸው። አብዛኛው እንደምታውቁት ያው ቻይና ውስጥ ያሉ ካምፓኒዎች ስቴት ናቸው ወይም ደግሞ ከአገር ገቨርንመንት ወይም ደግሞ የቻይና መንግስት ነው ኮንትሮል የሚያደርጋቸው። ግን እነዚህ ትንሽ ተቋማት አሉ፣ ትንሽ የተወሰኑ አሉ። እነዛ ትንሽ የተወሰኑ ተቋማት ፕራይቬት ናቸው፣ ግን ፕራይቬት ሆኑ ጃይንት ናቸው እና ብዙ ነገሮችን ማምረት ይችላል፣ ብዙ ነገሮችን መፍጠር ትችሏል ማለት። ስለዚህ ይህ የሰራችው ነገር በጣም ትልቅ ነው። ለምሳሌ 2008 በፊት ቻይና ምንም አይነት ዜሮ በከፍተኛ ፍጥነት የሚሄድ ባቡር አልነበራት እና ዜሮ ነበር ዳቷ። አሁን ላይ ግን እንደሚታወቀው በጣም በከፍተኛ ፍጥነት የሚሄዱ በጣም ብዙ ባቡሮች አሏት እና ይህም ከዓለማችን አንደኛ አድርጓታል። ሌላኛው ለምሳሌ ከ1978 በፊት የቻይና ጂዲፒ ተብሎ የሚታሰበው ወደ $150 ሚሊዮን ነበር። በጣም ትንሽ ነበር እንደ ሀገር ማለት ነው። አሁን ላይ ግን የደረሱበትን የሚታመን አይደለም። ኦልሞስት ወደ 17 ትሪሊየን ዶላር ጂዲፒ አላት ተብሎ ይታሰባል ቻይና ማለት ነው። እና ቀደም ብዬ የተናገርኩት ደግሞ ከ1978 ከ1977 ከ1980 በፊት ኦልሞስት የቻይና ህዝብ አብዛኛው በራብ ወይም ደግሞ ድርቅ ያጠቃው ነበር። 88% የሚሆነው በድርቅ ይጠቃ ነበር። አሁን ላይ ግን ኦልሞስት 1% ወደ ማድረግ ችላለች እና 1% የሚሆነው ህዝቧ ብቻ ነው ከጠቅላላው ከ1.7 ቢሊየን 1% ማለት በጣም ትንሽ ነው። ያ ህዝብ ብቻ ነው በረሃብ ይጠቃል ተብሎ ወይም ደግሞ ረሃብ ያጋጥማል ተብሎ የሚታሰበው ማለት ነው። ይህ በጣም ትልቅ ዳታ ነው። ቻይና የፈጠረችው ትልቅ ሪቮሉሽን ነው ማለት ነው። ይህ ሪቮሉሽን ቀደም ብዬ እንደተናገርኩት በ40 ዓመት ሂደት ውስጥ የመጣ ነገር። ስለዚህ ቻይና የደረሰችው በተአምር አይደለም። እዚህ ደረጃ የደረሰችው በተአምር አይደለም፣ ወይም በሚራክል አይደለም፣ ወይም ደግሞ በድል አይደለም፣ ወይም ደግሞ በውጭ እርዳታም አይደለም። አንዳንዶች የሚያስቡት በውጭ እርዳታ ፎርዛት ማተር ያደገም ሀገር የለም፣ ሊያድግም አይችልም። ቻይና የራሷን ነገር ነው በራሷ ሂደት ማግኘትና ከዛ በኋላ ያን ተከትላ ትልቅ ነገር መፍጠር የቻለች። ስለዚህ ማንኛውም ሀገር ራዕይ ካለው፣ ቪዥን ካለው፣ ዲሲፕሊን ካለው፣ በጣም ኮሚትመንት ለመስራት ዲሲፕሊን ከሆነ ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶች ቻይና ቀደም እንደተናገርኩት ቻይና እነዛን ነገሮች ቀደም ብላ ነው የሰራችሁ እንዳልኳችሁ። መሰረተ ልማት ካለው፣ ትምህርት ካለው፣ በተለይ ደግሞ ኢንፍራስትራክቸር ላይ ለመስራት ትምህርት መሐንዲሶች፣ በጣም ብዙ መሐንዲሶች ልክ ቻይና መሐንዲሶች ላይ በጣም ኢንቨስት እንዳደረገችው ማለት ነው። ትምህርት ካለ ከዛም በዘለል ደግሞ ኮንሲስተንሲ ካለ፣ ኮንሲስተንሲ ማለት ወጥነት የሆነ በዛ ነገር ላይ ወጥነት የሆነ አቋም ካለ መለወጥ የማይቻል ነገር የለም። ከድህነት ወደ ትልቅ የኢኮኖሚ ባለቤትነት መሻገር እንደሚቻል ቻይናን እንደ ምሳሌ መጥቀስ ይቻላል ማለት ነው። በእርግጠኝነት ከዚህ ቪዲዮ ብዙ ነገር እንደተገነዘባችሁ አስባለሁ። ይህ አይዲያቲቭ ሪያሊቲ ወይም ደግሞ
ሀሳብ ወደ እውነት የዩቲዩብ ቻናላችን ነው። ቀደም ብዬ እንደተናገርኩት ይህን ቻናል ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ።